ታዲያስ አዲስ ለሚያገባት ሐሳብ ላላቸው ለነዚህ አጋሮቼ ጉዳዩ እኔ እንኳን ወሬ መሆን አይችልም ማልኩኝ ያው በቀናት ብው ብለናል ቆመን እንድንቀር ነው ወይ ስለዚህ በዚህ ጉዳይ ላይ ማውራት እንፈልጋለን ብለዋል ከወጠማ ፓርቲ 10 ደቂቃ እሰጣለሁ ወጠማ ምንድነው ወጠማ ነው ፓርቲ ነው እኮ ሲተረተ ቆሞ ቀርባ በር ወጣት ጣጣው የበዛ ጣጣው የበዛ ደስ ይላል ወጣት ጣጣኛ ማህበር ማምሻ ላይ ብዙ በቤት የማይገባሽ ምንድነው አሁን ይሄ ነገር መቅረብ አለበት እሺ ምንድነው 15 ቪቲቪ ተደረገ ፎቶውን አየሁት በጣም ብዙ መጠጥን ያለው ምንድነው ብው ያረጋችሁ እኔ እንኳን ደጋፊ ነኝ እኮ እንዴ አንተ ታዲያ 15 ቪት ነው ያሉ መጠጥ ኖሮላት ደግፊ ነው እኔ ግን ብዙ ደጋፊ አይደለም ግን አንተ ተቃውመዋለህ በዚህ ልክ መሆንሽ ምክንያት አው ተጋነነ አሁን እናንተ እንድንነጋገ ማለት ብው ያረጋችሁ ይመስለኛል እንግዲህ እንትኑ ነው አንድ አይነት መኪና ብዙ ጊዜ ተለመደው ለሰርግ ነው አይደለ ይሄ አንድ አይነት V8 ስለሆነ V6 ነው እንደማ V6 እንደው ማሳነስ ትንሽ ያሳነስ ነው አይደለ V6 በነጭና በጥቁር በቃ እዚህ ላይ ብታቆምልኝ በቃ እኔ አሁን ሰርጌ እቺ ናት እቺ ሳኖ በቃ እቺ በቃ እቺት አንተ ብረት ነገስ ደና ነገር ተመኝስ እንዴ የልብ መሻት ነው የሚሰጥበት ነገራችን ላይ ይሄ ሁሉ V6 እንዴ ፋንቱ ማንዶ ይናየውት አይደለም እንዴ አይደለም ፋንቱ ማንዶ ያለ ጋሽ ፋንቱ አይደለም እኔ ጋሽ ፋንቱ ለምሳሌ ለምን አልጠራችሁኝም ሊልኮ ነው ደውሎ ጋሽ ፋንቱ እንዴ መጠጡ አይነት አሁን እነዚህ ጋር ራሱ የመጠጦቹ ራሱ የዶን ሁሊዮ የሚባል 1942 አንዱ 70,000 አካባቢ የሚገመት ነው ሌላኛው ደግሞ እነ ብሉ ሌብል እና ኡማሚ ኤክስክሉሲቭ ኡማሚ የሚባሉ ምናምን ያ ቻይኒንግ የተጻፈበት መጠጥ እሱ አጣጣቷልች አታቆም ግን ኡማሚ ምንድነው ያልሽ መጀመሪያው ዶን ሁሊዮ ኤክስክሉሲቭ ኡማሚ ምናምን እና ይሄ የመጠጦቹ ራሱ በመቶ ሺዎች ጎል ገባ ማንቸስተር ዩናይትድ ጎል አስቆጠረ በነገራችን ላይ ማንቸስተር ዩናይትድ ጎል አስቆጥሯል ማቲያስ ኩኛ ጎል አስቆጥሯል ያው እንግዲህ ከበርካታ ጊዜ በኋላ ወደ ድል እየተመለሰ ነው ዩናይትድ ብዙዎች ግምት ባይሆንም ያሸነፈ ነው ሊባል ይችላል ብሩኖ ፈርናንዴዝ ኮና አሲስት ያደረገው በጣም ልገረም ነው አዎ እሱ ነው የሚሆነው እንዴ በጣም ጎበዝ ነው አሻማው እንዴ ይሄ ሰውዬ ግን የአሲስት መጠኑ ከነ ዴብሮይነ ሊበልጥ ነው በጣም ቆንጆ አሲስት ማቲያስ ኩኛ በጣም ቆንጆ ጎል አስቆጠረ ይሄን ነው እሱ የጠበቀውና ይሄ እንዳይገባ ይዞት ነበር ግን ዩናይትድ ብዙ ሲቀጠቀጥ ነበር ዩናይትድ አይ በጣም አሪፍ ቆንጆ ጎል ነው ያስቆጠረው ያው እንግዲህ ዩናይትድም ሽምግልና ልኳል ለዋንጫው ዶን ሁሊዮ የለም እንጂ ዶን እኛና ቆም እንግዲህ ዶን ዊሊያምስን ነው የማውቀው ዶን ዊሊያምስ እንዴት ቆንጆ የካንትሪ ሙዚቃ ቀንቃይ ነበር መሰለኝ ይሄም በየካንትሪው ይጠጣል ተቃምንበት አመነየግንበት አሁን የመጣ ዶን ሁሊዮ ደብቅ አሁን ስንት ነው ያልሽው ይሄ አንዱ 70,000 ብር ድረስ ያው እንደየቦታው ይለያል 100 ምናምን ሺህ የሚሸጥበት ቦታ 70,000 ትንሹ ነው እና ያለው ያልሽኝ ማን ነበር ስሙ አንደኛው መጠጥ ብሉ ሌብል ኤክስክሉሲቭ ኡማሚ ይሄኛው ማለት ነው ይሄ ምንድነው የብሉ ሌብል ነው ግን የብሉም ሆኖ ኤክስክሉሲቭ የሎ ሌብል ተጀመረ እንዴ ጠጅ ነው ያ ነገሽ ለኛ በመንጠጣበት ጊዜ የሎ ሌብል ጠጅ ነበር ምንድነው እየተካሄደ ያለው እኔ ከቤት አልወጣም እንዴ አረ ምን ትሰራለህ ባትወጣ ነው ካለ ምን አለ ይደረግለት እና ሄነሲ ናቸው የቀረቡት ኤክሶ ለምን ባራከፍቺ ማትሉኝ ስሙን እንዲካወቁት ስሚ በጣም በሚገርም ሁኔታ አንድ የሰማሁት አቤኔ ነገረኝ አበበ ባልቻ እና አንድ ጓደኛ አንድ ከውጭ የመጣ ሀብታም ሰውዬ በጣም ትልቅ ቦታ ላይ ይሄ አሁን ያልሽውን ኤክሶ የሚመስል ምናምን ብቻ በጊዜው ወደ 150,000 ብር ነው 200,000 ብር ነው መጠጡ እና መጥቶ ከውጪ በቃ ይሄ መጠጥ ይወርዳል ማለት ነው እና አንድ መለኪያ 30 ነው 40,000 ብር እዛ ካልጋበስኳል የሰይፉ ደስ ሲል አንድ መለኪያ 30 ነው 40,000 ብር እንደዚህ
ከዛ እናቤ ቆም ያለው አለና አጠገቡ መጥቶ ለጓደኛው እባካችሁ ምን አለና ሰጠው አለ። ከዛ ሲሰጠው ጓደኛው የአቤ ጓደኛ ተቀበለና እንዴ ልጠጣው ነው እንዴ አልኩት። ይሄንማ እንዳጠጣ ሲል ማሽቶ ነው እየነከረ በነገራችን ላይ ዘይፉ አሁን ቅድም ያልኳችሁ ዶን ውሊዮ ያልኳችሁ ይከፍቱትና ክዳኑን ማለት ነው እንደሽቶ እንዲህ ያርገው ነው አይ ሻት የምትደረገዋን ቢሰጡ ራሱ መበረዝ ነው እንጂ በ50 ሊትር ውሃ አድርገህ በርዘህ እንደዚህ 30 ሺህ በነገራችን ላይ እንዳለው አመለካከት ምን ያለም ያርገው ዋናው እንትኑ አሁን የከተማችን መነጋገሪያ ሆነ። ያው ሶርሱም ራሳቸው ናቸው መቼም ባይቀረጽ ባይበተን እኛም ጋር አይደርስምና ሰውም ሲያወራበት እንዴት ነው ሽምግልና ወዴት እየሄደ ነው የሚለው ነገር መጣ። ለሁለት ተከፍሏል። ሰው ካለ ምን አለ የሚለው አካል አለ፣ ምን አለበት ደግሞ እንዲያን ነገሮች ደረጃን ስለሆነ የሚመጥኑት ለቀጣይ ተጋቢዎች ግን ፈተና ነው የሚሉም ደግሞ ወገኖች አሉ። ምንም ፈተና ይሆናል ብዬ አላስብም። ሁሉም ሰው እንደያቅሙ ነው የሚኖረው ብዬ ነው የማስበው። እኔ ላግባት ብዬ ያሰብኳት ሰው ለቤተሰቦቿ ክብር በዚህ ልክ መሄድ እችላለሁ፣ አቅሜ ይችላል፣ ኪሴ ይችላል ብዬ ካስብኩኝ በዚህ ልክ ሄዳለሁኝ። እንደውም እየቻልኩኝ ያነሰ ይዤ ብሄድ ኖሮ ነበረ ጥሩ የማይሆነው። እየቻልኩኝ በዚህ ልክ ይዤ መሄድ የምችል ከሆነ በሚገባው ልክ በዚህ ልክ ይዤ ሄዳለሁኝ ነው የኔ ሀሳብ። እኔ ደግሞ እንዳንቺው ሆኖ ግን ካንቺ ደግሞ ትንሽ የሚቃረን ሀሳብ ምንድነው? በቃ አሁን ይሄ እንትኑ ምንድነው ይሄ የሌቭሉ መጀመሪያ መጨረሻ ይሆናል ወይ ነው። አሁን V6 ነው አይደለ? V6 መጠጦቹ ሲደመሩ በጣም ብዙ ብር ነው የሚሆነው። ከዛ በፊት ይገባኛል። ግን መጀመሪያ ይሄ ከላይ ያለው የፌስቲቫሉ ስሜት በታች ያለው የሁለቱ ፍቅር ምን ያክል ነው የሚለው ነው። ይሄ እንደ ፌስቲቫል ነገሩ ነው ወይ? ተፈቀሩ፣ መጋባት ወሰኑ፣ ሽማግሌ ተላላኩ። ምን አስከደ ፍቅሩ ጋር ጨረሰዋል እዛ። እሺ ተባብሏል። በቃ ካላችሁ እንግዲህ ያርጉ፣ ችግር የለም። አይገርማችሁ? እኔ ከናንተ የተሻለ አይን አለኝ። አይገርማችሁ? ጋሽ ፋንቱ ማንዶዬ ነው አልኩኝ አይደለ? አይደለም አላችሁ። እኔ አላልኩም እኮ ጋሽ ፋንቱ ማንዶዬ አይደለም ያለችው ሉላ ናት እኮ አይደለም እንዴ? እንደምንድነው ሰው ሽማግሌ የምታረጉት? እኔ እኮ አይኔ ምርመም እንዴ ጋሽ ፋንቱ እኮ ነው እንዴ? እኔ ያውቃለሁ። ጋሽ ፋንቱ ወይኔ ጋሽ ፋንቱ ስልኮት በቃ ስልኮት ለሊቱን ሙሉ ጨርሮ ሲል ያደር ነው። ቆይ በደንብ ላይ ጋሽ ፋንቱ ማንዶዬ ቤት በኩል አንቺ መጠጡን እያየሽ እንትኑን ብርጭቆን እያየሽ ጋሽ ፋንቱን ኮንፊርም ነው። ጋሽ ፋንቱን ግን እውነት እንዲህ አይነት ሳጠራኝ ጋሽ ባለፈው አቁም አልኩ። ጋሽ ፋንቱ አይጠጡም። ጋሽ ፋንቱ አይደኝ የሆነ ባር ጋብዘውኝ ባለፈው ሊጀምር እንዲህ አይነት ውስጥ ገባሁ። ወሰወሰ ሰይጣን ወሰወሰ መጣና ብሎ እንዴት ነው ስንት ዓመት የት ሄዶ ነበር? 15 ዓመት መጠጥ ያቆምኩበትን እየጠጣው ላክብር ሴሌብሬት ያረክ ወይስ ነገሩ እንዴት ነው? አላረገውም ብዬ ነው የወጣሁትና የዘንድሮ ባሮች በጣም የዘንድሮ መጠጦች በጣም ያው እንግዲህ በኃላፊነት ነው ሁሉን ነገር ማድረግ ጥሩ የሚሆነው። የክብር መገለጫ እስከሆነ ድረስ ህዝብ ተስማምቶ የሚያደርጋቸው ነገሮች ላይ ሀሳብ መስጠት ከባድ ነው። እንግዲህ የሽምግልና ጉዳይ ግን አነጋጋሪ ሲሆን ደግሞ እኛም እንነግራቸዋለን። ቢኒን ያኮረፈውን ጮሮ መጠጡ የሆነ መጠጥ የታንክ ጥይት የመሰለው ምንድን ነው? ኤክስክሉሲቭ ኡማሚ ያልኳችሁ ይሄ ነው። ኤክስክሉሲቭ ኡማሚ የብሉ ሌብል ሆኖ ማለት ነው። ብሉ ሌብል ሆኖ ኤክስክሉሲቭ ደግሞ ማለት ነው። ብሉ ሌብልም ብሉ ሌብል ነው። አያችሁ ሌላ ጊዜ ስራ እኛ ቶሎ ስንገባ ስራ እሷ ማትገባበት ዋነኛው ምክንያት መጠርጠር እንችላለን። እኔ ነጋዴ ስለነበር አይ ጥናት ላይ እንዲህ በተበረች ኤክስክሉሲቭ ኡማሚ አለች። አንተ ኡማሚ ምናምን ትላለች። ሱናሚ ነግዳለሁ። ነግድ ስለነበረ ነው። ታውቂዋለሽ? አዎ ነግድ ነበር። የሆነ ሀገር ስትሄድ ምናምን በጠርሙስ ምናምን ይዘመተ ትሸጣለህ። እኔ የአልኮል አድናቂ አይደለሁም። ጉድ ሰርቶኛል ብዙ። ኧረ አሁን ደግሞ ተጫውቶብኝ። አይ አሁን ደግሞ አናደንቅም እንጂ ልጅነቴን ያበላሸው መጠጥ ነው። ከኔ ተማሩ ብዬ ብዙ ጊዜ ጮዋለሁ። ኡማሚ ሱናሚ ምናምን እያላችሁ ሌብሉ ከፍ እያለ እየመጣ ነው። በኃላፊነት አድርጉት ነው። እኔ ረፉ ምናምን አይደለም። ከተጠጣ ይነዳ
ደስታ ነው። የሰው ልጅ ደስታውን በእኔ መንገድ ብቻ ነው ማድረግ ያለበት ብዬ አላስብም። እንደኔ የገባችሁ ቀን ታቆሙታላችሁ። ግን ደግሞ አሁን መጠጥ ላይ ደስታቸውን ያደረጉ ሰዎች ደስታቸው ሲበላሽባቸው እናያለን። በማይበላሽ ልክ ይሆን ነው። ደስተኛ መሆን ካለበት ያው ለመዝናናት ነው አይደል? መዝናናትህን ካበላሸው ግን ከመዝናናት ያለፈ ነው የሚሆነውና እንዳልከው በልኩ በኃላፊነት ሆኖ ነው መሆን ያለበት። ያው እንግዲህ አነጋጋሪው ሽምግልና ከ15 በላይ አንድ አይነት V8 የተሳተፈበት V6 አዎ እሱ ራሱ ልዩነት አለው ለካ ኡማሚ ነው እሱም ለካ እኔ እኮ ኡማሚ በለው ይሻላል 15 ነው አይደል? እንኳንም 10 ዓመት ሆነኝ ካገባው ወደ 11ኛው እየሄድኩ ነው። እግዚአብሔር የተመሰገነ ይሁን። እንዲህ ሳይድ ኧረ ያላገባናለን እምንልካለን እምንልካለን እኮ ለምን ታሳጣናለህ? እንልካለን እኮ እኛ ከፊት ካረከው V6 በለው ሰይፍሻ እኔ ለሱ ሄዶ ላይፍ እዚህ ትላንት ብትኖሪ ላይፌን ሄዶ ነው የሚያወሳስብብኝ። እኔ ሰይፉን ልልክ ነው ታው ነው የሚለው ሄዶ የሚቀርባችሁ እኔ አውቀዋለሁ። ይቀርባችሁ ምን አለው ምንም የለም ብቻ እላለሁ። አንቺም አጥሩ ነው ይላሉ እነሱ አይደል? አዎ በቃ ጥሩ በጣም ይዟል ይላሉ። ለየት ያሉ ቤተሰቦች ነው። በምን እንደሚያስተዳድራት እሱ አድሮ አያውቅም። መች መጥቶ ያውቃል? ቤት አይመጣም እኮ ማታ እኮ አይመጣም። እንዴት ነው የሚያስተዳድራት ሲባል አያድርም እኮ ቤት መጥቶ ከመጣም ሌሊት ነው የሚመጣው 11 ሰዓት ላይ። ምን ሙያ ያለው ሙያ ነው ያለው? ሙያ እኮ የለውም። አንተ በቶሎ ላክ ወይ ልካለሁ ሰይፉን እንዳትርክ። አይ ሰውዬ ሰምተሃል የሚያረጋው። እስኪ አብነት አጎናፍር እንደው ስለ ሰርግ ስላወራን ነው። አቅምና አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። ሁሉም እንዲህ አይነት ነገሮች አነጋጋሪ ነገር ሲገኙም እናቀርብ ብለን ነው እንጂ ተስፋ ለማስቆረጥ አይደለም። እኔ ብዙ ተጨቃጭቅ ያለው ነገር እንዳይቀርብ ግን ምን ችግር አለው? ትልቅ መነጋገሪያ ነበር አሉኝ። እናም ቀረበ። እንዴት አገኛችሁት? መዲናችን እንዲህ ነች አሉ ላንዳሩልኝ። እኔ 60 ተመሳሳይ አይነት የዚህ አይነት መኪና እልካለሁ ብሏል። እንግዲህ ተከታታያችን አንዱን ከሰጠኝ ምንም አያስፈልግም ይመጣል። ኡማሚ ይዞ ይመጣል። የመኪናው ኡማሚ 60 ተባለ። 60 ሪካርዱን እንደምሰብረው እኔ ሽምግልና ካሁን በኋላ ኡማሚ አለ አብሮ ኡማሚ ያለው የለውም ያለው ኡማሚ ነው የምንሄደው። ሽምግልና አስቧል በኡማሚ ያለው ኡማሚ። ግን እውነቱን ለመናገር ሰርግ ከመደረጉ በፊት እንደ የምክር ግልጋሎት የሚሰጥ አካል ቢኖር በተለይ እንደ ሽምግልናው ላይ እንደ ሰርጉ ላይ በጣም ይሄ ቁሳቁሱ ላይ እንደምናተኩረው ሁሉ አብሮ መኖር ጥበብ፣ የጋብቻ ጥበብ፣ የመፋቀር ጥበብ፣ ሰርግ በመጀመሪያው ዓመታት የሚያጋጥሙ ነገሮች እንደዚህ ሰው ላይ የመስራቱም ነገር ጎን ለጎን ቢሆን ደስታው ሙሉ ይሆናል የሚል ግምት አለን። ምክንያቱም በየ6 ወሩም የተፋቾችን ቁጥር ስትሰሚ እንዲህ አይነት ነገሮችን ስትሰሚ ምን ነው የሁሉ ሰው ደክሞ የሁሉ ነገር ሆኖ ያስብላልና የዛኑ ያለ እንግዲህ እንዲህ ደግሞ ደስ ያላቸው ሰዎች ሆነው ደግሞ ከሽምግልናው ጀምሮ ሞቅ እናርጉ ለሚሉትም ደግሞ መረጃውን እንስጣችሁ ብለን ነው። እንዴት አገኛችሁት? ሰይፍሻ ግን እዚህ ላይ ሽምግልና መላክ ማለት ልጅ ለልጄ ብሎ ሽማግሌዎች ሲመጡ እዛች ጋር አጋብተው ብቻ ይመለሳሉ ማለት አይደለም። እነዚህ ሁለት ተጋቢዎች ከተጋቡ በኋላ እንደ ባህሉ ነው መልክ አሁን ያለውን ትሬንድ ሳይሆን እነዚህ ሁለት ተጋቢዎች ከተጋቡ በኋላ ሊደርስባቸው በጣም ብዙ ተግዳሮቶች ይመጣሉ አይደለም አብረህ በትዳር ስትኖር ይቀርና በጣም ግጭቶች አሉ ከሰው ጋር አብረህ ስትሆን እነዛ ነገሮች ሲመጡ ፈተናውን ማለፍ ሲያቀታቸው ጫፍ ላይ ሲደርሱ ሲጣሉ ባለፈው መተው ለምነው ወይም ደግሞ ቆመው ያጋቡ የጠየቁ ሽማግሌዎች አሁንም የማስታረቅ ኃላፊነት አለባቸው። አንዴ እንደ ባህላችን ስናየው አንዴ ብቻ ሄዶ መመለስ እሺ ተብሎ ተደግሶ ከዳሩ በኋላ ከቤት መጥፋትም አይደለም። ሽምግልናው ላይ ማስታረቅም የከበዳቸው ነገርም ካለ መምከርም ቅድም ሰይፍሻ እንዳልከው ትዳር ጋር ያለው ነገር ምንድነው የሚለውንም ማማከርም እንደዚሁ። ለዚህ ነው ሽማግሌ እኮ ይመረጥ የለም እከሌ ሄድልኝ ሲባል እኮ ኃላፊነት ይሰማዋል። ነገ ብጣላ ደግሞ መጥቶ ያስታርቀኛል ብሎ ማመንም ያለበት ነው የሚሆነውና በዛ ዘውግም ብናየው ጥሩ ነው ብዬ ስላሰብኩ ነው። ታዲያስ አዲስ